ያላቸው በጣም ደግ ልብም ጭምር። ማንም ብቸኛ ሆኖ የተፈጠረ የለም። ሁሉም ብቸኛ የሆነበት የራሱ ምክንያት አለው። ብቸኛ ሰዎችን ጠጋ ብላችሁ ብትመለከቷቸው ብቻቸውን መሆንን ከመምረጣቸው በፊት በህይወታቸው ውስጥ በጣም ከባድ ዋጋ ያስከፈላቸው ነገር አለ። ለብቻቸው መሆንን የመረጡት ያለ ምክንያት አይደለም። በጣም ደግና ቀና ልብን ያላቸው። ክፉና አስመሳይ ሰው ብቸኝነትን ሊመርጥ አይችልም። ከዛ ይልቅ በሰዎች መከበብንና አስመስሎ በሰዎች ህይወት ዙሪያ ማንዣበብን እንጂ ብቸኝነትን መርጦ ጥጉን ይዞ ሊኖር አይችልም። ስለዚህ ብቸኛ የሆኑ ሰዎች ልባቸው ንጹህ ነው፣ እናም በጣም ጠንካራም ናቸው። ለብቻቸው መቆምን ስለለመዱ ህይወታቸው ውስጥ ያሉ ከባድ ጊዜዎቻቸውን ብቻቸውን ስለሚጋፈጡና ለብቻቸው ስለሚያሸንፉ እጅግ በጣም ጠንካራ ናቸው። ብቸኝነትን የምትፈሩ ሰዎች ብቸኝነት ሊገላችሁ ሊያሳምማችሁ አይችልም። እንደውም ከምንም በላይ ጠንካራ አይነኬና አይሰበሬ ነው የሚያደርጋችሁ። በሰው ላይ ተደግፎ የቆመ ሁሉ ልክ እንደ ሸምበቆ ተሰባሪ ነው። ብቻውን የቆመን ግን ማንም ሊሰብረው አይችልም። ህይወትም ልታሳምመው አትችልም። እንዴት ለብቻው ተርፎ መቀጠልና መኖር እንዳለበት በደንብ ጠንቅቆ ስለሚማር ብቸኛ ሁኑ፣ ጠንካራም ትሆናላችሁ።